ይሄንን ቀን ያየሁት የእግዚአብሔር እርዳታ ነው በሚል ርዕስ ብቅ ብያቸዋለሁ። ውድ ተመልካቾችዬ ሰላማችሁ ብዝት ትርፍ ይበል። እኔም እግዚአብሔር ጠብቆኝ ሰላም ነው። እንግዲህ አመት ባሉን ሻርጅራ እያነሳውኝ ይገኛለሁ። በዛም ማለት እህታችን ሼር አደረገችዋት መንፈሳዊ የሆነ የእግዚአብሔርን ሐሳብ ሼር አድርገዋለች። በመጨረሻ ላይም ደግሞ ይሄንን ሼር አድርገዋለሁ። ሰምታችሁ እንደምትባረኩ እርግጠኛ ነኝ። እዚህ ጋር ልብሴን አላየሁም ነበረ። ካሜራ እንዲህ ነው ማለት ነው። በተረፈ ያ ስራ ላይ ስለሆንኩኝ ነው። አያም ሶሪ ብያቸዋለሁ። ከሸፈንኩኝ ሸፈንኩ፣ ካልሆነም ደግሞ ከቻልኩኝ ሸፍነዋለሁ፣ ካልሆነ ምንም ማድረግ አይቻልም። በተረፈ ይሄን እላችኋለሁ። ሌላኛ ስራ ላይ ነው ያለው እየሰማሁኝ እኔ እየሰማኝ ለእናንተንም ይሄንን ነገር ሼር ላድርግ ብዬ ብቅ ብያቸዋለሁ። እውነት ነው። ዛሬ የመድረሳችን ዛሬ የመቆማችን ምስጢር እግዚአብሔር ነው ማለት ነው። ይሄንን ደግሞ ሰምታችሁ ብዙዎች ምናልባት በጭንቅ ውስጥ በተለየ ነገሮች ከብዶ በጭንቅ ውስጥ ያላችሁ እህቶች ወንድሞች ካላችሁ ይሄንን ሰምታችሁ ደግሞ እርስ በራሳችሁ ራሳችን እንደሚታጸናኑ እርግጠኛ ነኝ ማለት ነው። ምክንያቱም ችግሩ ሲበዛ መከራ ሲበዛ የማናልፍ ይመስላል ማለት ነው። ድካሙ ሲበዛ የማናልፍ ይመስላል። እቺን ቀን የማናልፍ ይመስላል። የማናልፍ ነገር አንዳች ነገር የለም እግዚአብሔር አምላክ ካለው ማለት ነው። እሱን ካስቀደመን ማለት ነው። የጌታ ፍቃድ ይሁን በቤቴ ላይ፣ የጌታ ፍቃድ ይሁን በእቅዴ ላይ፣ የጌታ ፍቃድ ይሁን በአላማዬ ላይ፣ የጌታ ፍቃድ ይሁን በፕሮግራሜ ላይ ብላችሁ የጌታ ፍቃዱን አስቀድማችሁ የምትጓዙ ነገሮች ላይ እግዚአብሔር አምላክ ክንዱን ያሳያል፣ ኃይሉን ያሳያል ማለት ነው። የትኛው ወጀቡን፣ የትኛው ችግርን፣ የትኛው ነገርን ትቋቋማላችሁ፣ መቋቋም ትችላላችሁ። መቋቋም እንችላለን ወገኖቼ። ከኛ እኛን የሚበልጥ ነገር ቢኖርም ከኛ በላይ የሆነ ነገሮችን ቢኖርም ከእግዚአብሔር በላይ የሆነል አንዳች ነገር እንደሌለ ይወቁ ማለት ነው። ከእግዚአብሔር በላይ አንዳች ነገር እንደሌለ የእግዚአብሔር ምሕረትና የእግዚአብሔር ቸርነት የእግዚአብሔር ጥበቃ ስለበዛ ነው ዛሬ መድረስን እየቻለን፣ ዛሬ መቆምን እየቻለን፣ ዛሬ እንዳንቺ ቆሞ ለመስራት እንዳንተ ቆሞ ለመስራት እየናፈቀው እየፈለገው ብዙዎች ታስሮ ያለዋል፣ ታሞ ያለዋል፣ አልጋ ላይ ተኝቶ ቀንና ሌሊት ማታ እንደሆነ ቀን እንደሆነ ጨለማና ብርሃንን ሳይለይ እንዲሁ የሚውል እንዲሁ የሚያድራል ማለት ነው። እኔና እናንተ ግን ሁሉንም እያየን በድካምም ውስጥ በመከራም ውስጥ እግዚአብሔር አምላክ እያሳለፈ ነው ያለ። ስሙ ይባረክ። ስለዚህ ወገኖቼ እግዚአብሔር አምላክህን ፊቱን ፈልጉ፣ እግዚአብሔር አምላክህን አስቀድሙ። ነገሮች ሁሉ ይከናወናል። ዛሬ የደረሳችሁ የእግዚአብሔር እርዳታ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት እንደሆነ ንገሩ ለጠላት። እኔ ዛሬ የቆምኩት ዛሬ የደረስኩት የእግዚአብሔር እርዳታ ነው። እሱ ከኔ ጋር ፈጣሪ ከኔ ጋር ስላለ በምንም ነገር ላይ አልጨነቅም፣ አልሰገም። እግዚአብሔር አምላክ ከኔ ጋር ስላለ ከኔ ጋር ያለ አምላክ ከሁሉ በላይ ነው። ስለኔ እሱ ይዋጋል፣ ስለኔ እሱ ያስባል፣ ስለኔ እሱ ያስባል። እኔ በምንም ነገር ላይ አልጨነቅም ብላችሁ እንደማትጨነቁ እንደማትረበሹ ለጠላት ንገሩ። ምክንያቱም አባት ነውና ለሚጮህ ጩኸትን እግዚአብሔር አምላክ ለምትጸልዩ ጸሎት ለምንጸልዩ ጸሎት የሚሰማ አምላክ ነው። አቤት የሚል አምላክ ነው። የሚራራ አምላክ ነው። የሚረዳ አምላክ ነውና ስለዚህ ይሄንን አምላክን በቤታችሁ ላይ ጋብዛችሁ፣ በህይወታችሁ ላይ ጋብዛችሁ፣ በእቅዳችሁ ላይ ጋብዛችሁ፣ በአጀንዳ በአላማችሁ ላይ ጋብዛችሁ ለሱ ተገዝታችሁ ለሱ ተገዝተን እንኖር። ሁሉ ነገር መልካም ይሆናል። ሰው ፊቱን ያያል፣ እግዚአብሔር ልቡን ያያል። ልቡን የሚያውቅ አምላክ እንዴት ማለት የትኛ ህይወት የትኛ ሁኔታ እንዳለሽው እግዚአብሔር አምላክ ያውቀዋልና
የትኛ አንቺን የማጨነቅ ነገር ላይ አንተን የማጨነቅ ነገር ላይ ደስታን የሚከለክል ነገር ላይ ሰላምን የሚከለክል ነገር ላይ በረከትን የሚከለክል ነገር ላይ የእግዚአብሔር እጅ ይመጣል ማለት ነው። የዛን ጊዜ ደስታን የዛን ጊዜ ሰላምን የዛን ጊዜ በረከትን ተቀብለሽ በቤትሽ ላይ እፎይ ተመስገን የተቸገርኩ የተጨነቅኩ ለካ ሁሉ ዋጋ የከፈልኩ ለዚህ ቀን እስከ ሲመጣ ነበረ ብለሽ እግዚአብሔርን እንድታመሰግኒ ቀን ይመጣል ማለት ነው። ቀን እስከ ሲመጣ ባለሽበት ቦታ ሁሉ እግዚአብሔርን ያከበርሽ ባለንንበት ቦታ ሁሉ ለአምላኬ ተገዝተን እንድንኖር ለሁላችንም ቅዱስ እግዚአብሔር ይርደን። የዛሬ ድካማችን የዛሬ ውጣ ውረዳችን አታዩ ማለት ነው። ምክንያቱም ነገ የሚወጣ ፀሐይ ስላለች ዛሬም ደግሞ ይህንን መልካምን ቀን መልካምን አመትን ማለፍና መድረስ የቻለነ በእግዚአብሔር እርዳታ ነው ማለት ነው። የእግዚአብሔር እርዳታ ነው። ስሙ ይባረክ። ስለዚህ ይህንን ድንቅ ጌታውን እያመሰገናችሁ እያመሰገነን እንኖር እላችኋለሁ። ጌታ ኢየሱስ ስም እየተመሰገነና እየተባረከ ይሁን። ከምንም ነገር እግዚአብሔር አምላክ በቤታችሁ ላይ እግዚአብሔር አምላክ በሕይወታችሁ ላይ ሲከበር ነገሮች ሁሉ እግዚአብሔር አምላክ የሚያደርገውን ያውቀዋል ማለት ነው። የሚያሳርፍበትን ጊዜ የሚያሳርፍበትን ቀን የምንጸልየው ነገሮችን እግዚአብሔር አምላክ መቼ እንደሆነ ለዛ ጸሎት ለዛ ጩኸቱ መልስ የሚሰጠው እሱ ያውቃል። እሱ ቢዘገይም መልካም ነው ማለት ነው። ስለዚህ እግዚአብሔር አምላክ በመጣው ሰዓት ለኛ ስለሚበቃ ከበቂም በቂ ስለሆነ ይህንን ታላቅን ጌታ አክብሩ በቤታችሁ ላይ እላችኋለሁ። ይህንን ሼር አደርገዋለሁ። ሰምታችሁ ተባረኩ። የዛሬን ቀን ማየት ስላለብኝ አይደለም ያየሁት፣ መብቴ ስለሆነ አይደለም ያየሁት፣ ተፈቅዶልኝ ነው፣ እድል ተሰጥቶኝ ነው። አንዳንድ ሰዎች መኖር መረረን ይላሉ። መጀመሪያ ሲኖርኩ ባንተ መብት ነው ወይ? መኖር ስለፈለክ ነው የኖርክ ያለው? ተፈቅዶልህ እኮ ነው። እግዚአብሔር ሌላ እድል ሰጥቶ ነው፣ ሌላ ቀን ሰጥቶ ነው፣ ሌላ እድል ሰጥቶ ነው። መጽሐፍ ቅዱስ ሲናገር ሰቆቃው ኤርሚያስ መጽሐፍ ምዕራፍ 3 ቁጥር 23 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርህራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል። ከእግዚአብሔር ምሕረትና ቸርነት የተነሳ ነው ዛሬ ነው ያየነው እንጂ መብታችን ስለሆነ አይደለም። ቃይንጋ ስላልን አይደለም የነጋው። መብቱ ይመስላል አንዳንድ ሰው፣ መብታችን ስለሆነ አይደለም። የእውነት እንኳን ለዚህ ቀን አደረሳችሁ፣ እንኳን ነጋ፣ እንኳን ዘመን ተጨመረልን። ሌላ እድል እግዚአብሔር ሰጠን። ታውቃላችሁ፣ ሌላ ትላንትናዎቻችንን የምናስተካክልበት ምናልባት ፌል ያደረግንባቸው እንደሚገባ ያልሮጥንባቸው እንደገና ያልተጋንባቸው እነዛን ስተቶቻችንን የምናስተካክልበት ሌላ እድል ሰጠን እግዚአብሔር ደግሞ አዲስ ነገር ይዞ ነው እየጠበቀን ያለው። እነሆ አዲስ ነገር አድርጋለሁ እሱም አሁን ይበቅላል አለ። እግዚአብሔር ሁሉ ጊዜ እንዳልኳችሁ ማለዳ ማለዳ አዲስ ነው ይላል። በቃ እግዚአብሔር ሁሉ ጊዜ አዲስ ነገር ነው ይዞልን እየጠበቀ ያለው። እግዚአብሔር አዲስ ነገር ወደኛ ይዞ ሲመጣ እኛ ደግሞ አሮጌውን መልቀቅ አለብን፣ ትላንትናዎቻችንን መተው አለብን። ምክንያቱም እግዚአብሔር ትቶልናል። እግዚአብሔር ቂም የሚይዝ አምላክ አይደለም። እግዚአብሔር እንደ ሰው አይደለም። ትላንትና እንደዚህ አርጎኝ ብሎ ቂም የሚይዝ አምላክ አይደለም። ስለዚህ እግዚአብሔር አዲስ ነገር ይዞ ወደኛ ሲመጣ አሮጌውን ልምምዳችንን አሮጌውን ምልልሳችንን ትላንትናዎቻችንን መተው አለብን። ትላንትናን አልደግመውም። 2024ን በኖርኩበት 2025ን አልኖረውም። በእውነት በቃ አልደግመውም። ትላንት በተመላለስኩበት ዛሬን አልመላለስበትም። እንደ ቀላል ነገር እንደማትወስዱት ተስፋ አደርጋለሁ። በእያንዳንዱ ቀን በእያንዳንዱ ሰዓት በእያንዳንዱ ማይክሮ ሰከንድ የእግዚአብሔርን ምሕረትና ቸርነት ያየን ሰዎች ነን። በቃ እግዚአብሔር የተጠነቀቀላቸው ሰዎች ነን። እግዚአብሔር ምሕረቱን ያገነነልኝ ሴት ነኝ እኔ ያው ምስክር ነኝ። እግዚአብሔር ብቻውን መራኝ። እግዚአብሔር ብቻውን መራሽ እህቴ። እግዚአብሔር ብቻውን መራህ ወንድሜ። ከርሱም ሌላ አምላክ አልነበረም። በእግዚአብሔር ምሕረት በእግዚአብሔር ቸርነት ተጠብቀ ነው ዛሬ ነው ያየኸው። ከእግዚአብሔር ውጪ ደግሞ ሌላ ማንም አልነበረም። የራስህ ብቃት የራስህ ችሎታ የራስህ ጓደኛ ዘመድ አይደለም። እግዚአብሔር ብቻውን ነው የመራን። ክብር ለእግዚአብሔር ይሁን። ከክፉ ሁሉ እየጠበቀ እኛ ከምናየው ከማናየው ከብዙ ነገር ለነገ ደግሞ እግዚአብሔር አዲስ ነገር ይዞ እየጠበቀን ነው። ከኋላ ያለውን እየረሳችሁ ከኋላ ያለውን እየተውኩኝ ከፊት ያለውን ለመያዝ ምዘረጋበት አመት ነው። ከፊታችን ያለው ደግሞ የከበረ ነው። አሜን። ከዚህ የሚበልጥ ነገር አለ። ከዚህ ከምድር ያለፈ ነገር አለ። ከመብላት ከመጠጣት ሸሚዝ ከመቀየር ያለፈ ነገር አለ። በእውነት
ከእንጀራ ያለፈ ነገር አለ። ምክንያቱም እግዚአብሔር እኛን ወደ ራሱ ሲጠራን በእኛ የከበረን ነገር አይቶ ነው። በቃ ከዚህ ከምድር ያለፈ ነገር አለ። የሚታየው ጊዜያዊ ነው ይላል አይደል? የማይታየው ዘላለማዊ ነው። ዘላለማዊ የሆነ ነገር በእኛ ህይወት ውስጥ እግዚአብሔር አለው። የከበረ ነገር በእኛ ህይወት እግዚአብሔር አለው። ከዚህ ነገር እግዚአብሔር የከበረ ነገር ዘላለማዊ የሆነውን ነገር አዘጋጅቶልናል። አሜን። አዲሱ ነገር ያ ነው። አሜን። እና በዚህ በምድራዊ ነገር ብቻ እግዚአብሔርን ተስፋ አድርገነው ከሆነ እኛ እንዶ ምስኪኖች ነን። ምንም